ጆርዲ ስቶሪ ታይም ላይ ምን ስትል ሰማዋት? አንዷለም ጎሳ ቀነኒን ይዟት ክለብ ሄዶ ሴት አምጥተውለት በሂሳብ ሲደራደር ነበረ 10,000 ብር ምናምን ነገር እየተባባሉ ማለት ነው። ይሄ ምንም ሴንስ የሚሰጥ ንግግር አይደለም። ምክንያቱም አንዷለም ጎሳን የሚያክል ታዋቂ ዘፋኝ አክሰስ አቶ የሴት አክሰስ አቶ የሆኑ ደላሎች እያመጡለት የሚደራደር ሰው አይደለም። ሪሊ ማረክ ከፈለገ ማለት ነው ያንን ነገር አክሰሱ አለ ለማለት ነው። ሲቀጥል ደግሞ እንደዛ ማረክ ከፈለገ ቀነኒን እዛ ጋር ይዞ የሚሄድበት ምንም አይነት ምክንያት የለም። ማንም ሰው እንደዛ ስለማያደርግ ማለት ነው። ሜቢ ልጁን የሆነ ሰይጣናዊ ባህሪ እንዳለው አድርጎ ለመሳል ካልሆነ በስተቀር ማንም ሚስቱን ይዞ የሆኑ ደላሎች ሴት እያመጡለት እዛ ጋር ቁጭ ብሎ እሷ እያየች ይደራደራል ብሎ ከተናገረ ሰው የሆነ ዝም ብሎ አሉባልታ ካልሆነ በስተቀር ትርጉም አይሰጥም ንግግሩ። ሲቀጥል ደግሞ እንደዛ ማረክ ከፈለገ ይሄ ግለሰብ ቀነኒን እዛ ጋር ይዞ መሄዱ ለምን ያስፈልጋል? ገብቷቸዋል? ቀነኒን ይዞ እዛ ጋር አስቀምጦ ሌላ ሴት መጥቶለት የሚደራደርበት ምንም አይነት ምክንያት የለም። እንደዛ ማረክ ከፈለገ ቀነኒን ይዟት እዛ ጋር በጭራሽ አይሄድም። ደግሞ ቀነኒ በመሃል ስትናደድ ምናምን ፀጉሯን ይዞ ጎትቶ አስቀመጣት። ይሄ ከንቱ አሉባልታ ነው። የሆነን ሰው በምክንያት መውቀስም መክሰስም ይቻላል። ነገር ግን የሆነ የሚመስል ነገር ብናወራ ጥሩ ነው። አንዳንዴ የሆነ በቦታው ያልነበርነውን ነገር ዝም ብለን አሉባልታ ወሬ ለቃቅመን ምናምን ነገር የሆነ ሰው ኢቪል እንደሆነ ለማስመሰል ይሄን ያህል መድከም ይሄን ያህል መጣር ተገቢ አይደለም፣ ልክ አይደለም።